ሰላም ነው የኔ አባት? እንዴት ነው? ሰላም ነው? ተክዘዋል ተክዘዋል። ምን ነው በሰላም ነው? በሰላም እያየሁት ነበር ከቅድም ጀምሮ። በሰላም ነው። ያው የስራው ባህሪ ነው የስራው ባህሪ ነው። ስራ የለም? ምን ነው ቀዝቅዟል? እውነት? ምንድን ነው የሚሸጡት? ካልሲ ነው። ካልሲ ብቻ? ምን ያህል ነው ዋጋው? ምን ያህል ነው ዋጋው ካልሲ? 60 ብር። አንዱ 60 ብር ነው። ኦኬ። ይሄን እየሰሩ ነው የሚተዳደሩት? ጎበዝ ነው ማለት ነው። ያው ድካም ስላለ ነው። ድካም አለ አይደለ? ፀሐይ እየዞሩ ነው የተለያየ ቦታ። እውነት ከባድ ስራ ነው አይደለ? ብቻዎትን ነው የሚኖሩት ወይስ? ብቻዎትን ነው የሚኖሩት? አይ ቤተሰብ አለ፣ ልጆች አሉ። ስንት ልጆች አሉት? 3 ልጅ አለ። 3 ልጅ። ይሄንን እየሰሩ ያስተዳድሯቸዋል። ምናልባት ፈቃደኛ ከሆኑ ትንሽ ደቂቃ ከሰጡኝ ላወራው ፈልጌ ነበር። ማውራት እንችላለን? እሺ ይግቡ። እሱን ስም ይንገሩኝ መጀመሪያ የኔ አባት። እኔ ስሜ አሺቅ የሱፍ። የት ነው የሚኖሩት? ቤቶት? ጣፎ ነኝ። ጣፎ። ከዛ እየመጡ ነው እዚህ የሚሰሩት? እየተመላለሱ ይሰራሉ። የቤት ኪራይ ያለበት? ቤት ኪራይ ያው ለጊዜው የሆነ የዘመድ ቤት ነው የሚኖረው። ያው እንደ ጥበቃ ማለት ነው። ያው ከተማ ላይ በጣም ከባድ። 3 ልጆች ነው ያሉት? ትልልቅ ልጆች ናቸው ወይስ? የመጀመሪያ ልጅ 15 ዓመት ነው። ምን ያህል ያገኛሉ አሁን በቀን ለምሳሌ? እንደ ሁኔታው እንደ ገበያ እንደገጠመ ምንም ሳስረት የምገባበት ጊዜ ሰላሽ ከተገባለ ልጆች ዳቦ ይዘት ይገባሉ አሉ ነገር ያልካግባብ ነው። ዛሬ ብትሸጥ ነገ አትሸጥም። ዛሬ ሸጥኩኝ ያው አቻችለ ለቤቶችን ማይመድበት ነው። እኔ ባላደራው ባላለውና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ ስራ እየሰሩ ቤተሰባቸውን ለሚደግፉ ብርቱና ጠንካራ ለሆኑ ሰዎች አደራ አድርስ እያሉ ይልኩኛል ሰዎችና እሱን ስላየሁት ደስ ስላለኝ ነው። እቺ 10,000 ብር ነች። አሜን። ይሄ ብዬ ማለት አልችልም። ውስጥ የሚያየው ፈጣሪ ነው። ፈጣሪ እድሜና ጤና ውስጥ አሜን። አሰብኩ ባላሰብኩ መልካም ነገር ሁሉ አላህ ያድርስ። አሜን። ፍሬ ያማረ አላህ ያድርግ። አሜን አሜን። እንግዲህ ከኔ በኔ የተጎደለው ደግሞ ፈጣሪ ይመልከት። አሜን አሜን። ምን ለማድረግ ነው አሁን በዚህ ገንዘብ የሚያስቡት? እስቲ ያሰቡት ነው። የቤት ልጆች አስቤዛ የለኝም። እሱን አሽከምጥበት። እውነት አስቤዛ አልነበሩት? ያው በጣም ችግር የማቀው ውስጥ የሚያቀው ፈጣሪ ነው። እሱን አሟላላችኋለሁ። በጣም ችግር ውስጥ ነበርኩ። እንዴ ሰበቡ የፈጣሪ ሰበብ ነው። እውነት ነው። ምንም አልነበረም ቤት ውስጥ? ምንም የለም። ለስኪንስ ምንም ያው እቺን እንትን ብዬ ዳቦ ይዤ እገባለሁ። እንጀራ ምናምን በዛስ ነው የምጠቀመው። አይዞት ነገም ጤና ካለ ሁሉ ነገር ይደረሳል። እውነት ነው። ታሙሉ ይመኝልሃል። አመሰግናለሁ። እቺ ልጨምርለት ሌላ እሱ ብቻ አይበቃም። ብዙ ነገሮችን ሊሸፍን ስለማይችል እቺ ሌላ 10,000 ብር ነች። 20,000 ብር ሆነ በደሞ እኔ ይሄ ብዬ የምነግርህ ነገር የለም። እድሜ ጤና ከምንም በላይ እድሜና ጤና ነው። ገንዘብ ዛሬ ቢገኝ ነገ ይጠፋል፣ ነገ ቢገኝ ነገ ይጠፋል፣ ከነገ ወዲያ ይገኛል። እድሜ ከምንም በላይ ነው። እድሜና ጤና ይስጥ። አሜን አሜን። ቀኑ ሁሉ ብርሃን አላህ ያድርግልህ። አሜን። አሰብኩ ባላሰብኩ መልካም አላህ ያደርስ። አሜን። እውነቴን ነው የምልህ በጣም ከችግር ውስጥ ነው ያወጣህ ዛሬ። ውስጥ ያለው በጣም ችግር ነበር። ውስጥ የሚያይ ፈጣሪ ነው። ይሄም ውስጤን አይቶ ነው ፈጣሪ ካንተ ጋር ሊያገናኝ ይችላል። ያው ሁሉን የሚያደርገው ፈጣሪ ነው። እሱም ማመስገን ነው የኔ አባት። እነዚህ እንግዲህ ያው ለአንዳንድ ነገሮች ሆኖታል ብዬ አስባለሁ።
ምናልባት ደግሞ አሁን እየሰሩት ያለው ስራ ላይ እንዲጨምሩበት ትንሽ ብትሆን 10,000 ብር ልጨምርሎት ስራውትን ለማስፋፊያ ማለት ነውና በድምሩ አንድ ላይ 30,000 ብር ነው። ይሄንን ገንዘብ እኔ ከራሴ አይደለም የሰጠሁት። ይሄንን ገንዘብ ላንተም ዋናው አንተ ነህ። አዎ የላኩሎት ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጣው ነውና እነሱን ይመርቋቸው። ባሉበት ሁሉ ጤና ይስጣቸው። አሜን። ፍሬያቸው ዘራቸው ሁሉ ይተባረካል። አሜን። እኔ በላይ ጎደለ ደግሞ አላህ ይምላበት። አሜን አሜን። ይናባል ሶም ወርካም ላይ ነው ታላልከሞት ነኝ። ምናልባት ሌሎች ሰዎች እርሶን ማገዝና መርዳት ከፈለጉ የሚያገኙበት ስልክ ቁጥር ካለ ይንገሩኝ። 0941 0941 38 36 24 ባንክ አካውንት አሉት? አካውንት አሁን ከፍታለሁ። በቃ ምናልባት ሰው ከደወለሎት በዚህ ስልክ ቁጥር ያገኙታል። በጣም አመሰግናለሁ ስላገኘሁት ደስ ብሎኛል። እኔም በጣም ደስ ብሎኛል። መልካም ቀን ይሁንልኝ። ለእርሶ መልካም ቀን። እሺ ብሩን ግን እንዳይወስዱበት ይደብቁት። እሺ ቻው፣ መልካም ጊዜ። አመሰግናለሁ። እሺ